የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደንገረፈን ብለች ሰላም ሰላም ብያለሁ። ሰላማችሁ እዚህ ተረፍ በልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አው አብርሽ ማለት ነው እንግዲህ ያለቀቀሰ ይገኛል ማለት ነው። ሩታ ደግሞ ያው አብርሽ ጋር ላለመመለስ ወስና ነው ሄደችው። እሱንም ሄደችው ለኛ ለማረጋጋት ልጄን ይዤ ነው የሚመጣው ብላለች። እንግዲህ ያው አላህ ወልዶ ለመሳም ያብቃሽ በሰላም ይገላግለሽ ብለና ሩታ። አብርሽ ግን በዚህ ጊዜ ከምንም ጊዜም በላይ ወደ ሩታ ያስፈልጋት ነበረና እሱ በሰራው ስህተት እሷ ደግሞ ያው ወደ ቤተሰቦቿ ጠቅልላ ሄዳለች ብሎ ለአብርሽ ሲነግረው አብርሽን አስለቅሶታል ማለት ነው። እንግዲህ በጣም ከባድ ነው። አስባችሁታል? አንዳንዴ በልበሙሉነት ሳናስበው ቆም ብለን ሳናስብ የምናደርጋቸው ነገሮች ምን ያክል ዋጋ እንደሚያስከፍሉን ግን አይታወቀንም። በኋላው ምን አይነት መዘዝ ምን አይነት ችግር ውስጥ እንደሚከተል አናውቅም ማለት ነው። ይሄ ሁሉ ምንድነው? መጀመሪያ ያለውን ነገር በስነ ስርዓት ቢያስረዳት ቢነግራት አወያይቷት ቢሄድ መሄድ ካለበት ማስፈቅዳት ማየት ከሌለ እሷ ፈቃደኛ ካልሆነችም ደግሞ ቢተውም ከሷ ፍቅር አይበልጥበትም። ምክንያቱም አሁን ከሌላ ጊዜ የበለጠ በዚህ ጊዜ ሩታ በጣም እንክብካቤ ያስፈልጋታል አይደል? ያው እሱን ሴቶች ታውቃላችሁ፣ ወንዶች ያው ከስንት አላህ ያስተካከለው አላህ መጀመሪያ ልቡን ያገራለት ሰው ካልሆነ በስተቀር ከስንት አንድ ወንድ አይረዳም። ያው ሴት ሆነች ደግሞ ትረዷታላችሁ ብዬ አስባለሁና አዎ በጣም ተሰምቷት ነው የሄደችው። አቢል ሲነግረው እንግዲህ ያው አብርሽ እያለቀቀሰ ነው። ማልቀሱ አሁን ምን ዋጋ አለው? መጀመሪያ ጥንቃቄ ማድረግ ነበረበት አይደል? ማንኛውም ሰው እንደመጀመሪያ ኖርማል እንትን እንደፈለገች ትሆን ችግር የለውም። ግን አሁን ደግሞ ሁለት ነፍስ ናት። እንክብካቤ ያስፈልጋታል። ከጎኗ መሆን ከጎኗ የሚሆን ያስፈልጋታል አይደል? ይሄ ነገር አብርሽ ማድረግ አልነበረበትም። ሩታ ግድ ሴት ልጅ አይደል ጀግና ናት። ሁሉንም ነገር የመቻል ሁሉንም ነገር ችሎ የማለፍ ችሎታ ስላለን ማለት ነው። ስለዚህ አንቺ ደግሞ ለትዳርሽ ስትይ እንግዲህ ወደ ቤትሽ ተመለሽ። ይሄን ያክል ካደረግሽው ይበቃል ማለት ነው። ግን በጣም ከባድ ነው። ይሄን ሁሉ ጣጣ የሚያመጣው ምንድነው? መጀመሪያው አለመደማመጥ ነው። ይሄን ሁሉ ችግር የሚያመጣው መጀመሪያ ግን አንግሯት ተወያይቶ እሷ ከሷ ፍቃድ ሆኖ ቢሄድ ኖሮ ይሄ ሁሉ እሷም ያን ያህል ስሜታዊ ሆና ወደ ቤተሰቦቿ ጋር አትሄድም ነበር። እንግዲህ ያለውን ነገር ደግሞ ስትሄድም አልተናገረችም። በትላንትናው ቪዲዮ ሁላችሁም እንዳያችሁት መጥቶ አቢልን እየረበሸው ነበር ማለት ነው። አክስቶቿ ጋር ነው፣ እህቶቿ ጋር ነው፣ እናቷ ቤተሰቦቿ ጋር እያለ ያው እሱ ደግሞ እኔ አላቅም፣ የት እንደሄደች አላቅም፣ እንድትረብሻት ነው። ስለዚህ የት እንደሄደች አላቅም ብሎ ዘግቶት ነበርና በዛሬው ቪዲዮ ደግሞ ያው እውነታውን አፍርጦታል ማለት ነው። እውነታን ተናግሮን ያለውን ነገር እኔ መደበቅ አልችልም። ሩታ እንግዲህ ያው የሄደችው ላትመለስ ነው። ለኛ ግን ያው ለጊዜው እንዳለችን ልጅን ይዤ እመጣለሁ ብላ ነው የሄደችው ብሏል። ስለዚህ ላትመለስ ሰው በህይወት እስካለ ድረስ ሰው መቼም ተስፋ አይቆርጥም። ላይመለስ የሚሄደው ሰው ከዚህ ዓለም ሲሰናበት ነው። አሁን ሩታ ሰው ይጣላል አይደለም፣ ሰው እግርን ይጋጫል አይደለም፣ ባለ ትዳሮች እግርና እግርም ይጋጫል። ኢንሻአላህ ለጊዜው ግጭቶች፣ ጭቅጭቆች በትዳር መሀል አንዱ ችሎ ካላሳለፈ አንዱ ውሃ አንዱ እሳት ሆኖ ካልሆነ ማለት ነው። ሁለት እሳት ከሆነ ደግሞ በጣም አስቸጋሪ ነው እና ሩታ ኢንሻአላህ ትመለሳለች የሚል ሙሉ ተስፋ አለን። ለዛ ሁሉ ደግሞ ልጄን ይዤ ነው የሚመጣው። እንግዲህ ፈጣሪን ጨምርበት። አላህ ደግሞ በሰላም
ገላግሎሽ ልጅ ያሳቅፈሽ ማለት ነው። ልጅም የምታክል ሁሉም ነገር ደስ የሚልሽም በቤትሽ ስትሆኚ ነው ማለት ነው። ለጊዜያዊ ስሜት አይሆንሽ ነው እንጂ ያው ቤት ነው የሚሻላት። አንድ ሴት ልጅ ትዳር ውስጥ ከገባች በኋላ እንደ መጀመሪያ አይሆንላትም። ቤተሰብ ብትሄድም በቃ ቤት ነው የሚሻለው። እንደ አጠቃላይ ቤቴ ትዳሬ ብላ ያገባችበት ቤት ነው የሚሻላት። እንደኔ ሀሳብ ነው። እንግዲህ የእናንተን ሀሳብ አላውቅም። አዎ በእኛ ማህበረሰብ የሚታወቀው ይሄ ነገር ነውና ስለዛ ሴት ልጅ አዎ ትዳር ከሆነች በኋላ ቤቴን ስትል ቤቴን ስታሞቅ ነውና የወንድን ነገር መከታተል የለብንም ማለት ነው። ያው ጊዜው እኩልነት ተሰጥቶናል በዛ እንበል እንጂ ወንድ ልጅ መቼም ያው የፈለገበት ሄዱ ያድራል፣ የፈለገበት ሄዱ ያመሻል፣ የፈለገበት ሄዱ ይላል። ሴት ልጅ ግን ያው የቤቱም ሁሉም ነገር ኃላፊነትና በሷ ነው ያለው። እሷ ናት የምትጠብቀው። ቢጠፋም ተጠያቂ እሷ ናት። ችግሩ የሚመጣው እሷ ጋር ናት እና እኛ አያቶቻችንም ቅድመ አያቶቻችንም እናቶቻችንም ያሳለፉት ይሄንን ነው። ግን በዚህ ጊዜ ያው ዲሞክራሲ አለ ስለተባለ እኩልነት አለ። እኔም መብት ያለኝ የመሄድ የመዞር እኔም የመስራት እንትን አለኝ ብለን ያው አንዳንዴ እንጋፋለን። ግን ይሄ ደግሞ መቼም ከወንዶች ከውስጣቸው የድሮው አልጠፋም ብሎ በሙሉ ማለት ነው። ይሄን ነገር እኩልነት የሚባለውን ነገር ከስንት አንዱ እንጂ አያምኑበትም ማለት ነው። ስለዛ ሴቶች እኛ ትዳር ውስጥ ከሆን ምናልባት አሁን በቃ በራሳችን ጉዳት የሚያመጣ ነገር ካልሆነ ቤትን ጥሎ መሄድ ተገቢ አይደለም ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ ያው ሩታ አይፈረድባትም። እሷ ነፍሰ ጡር ስለሆነች አይፈረድባትም። የምንፈርደው እኛ በአብርሽ ነው። አብርሽ ሩታ አንድ ነገር ብትሆን አንተ ነው ተያዥው ማለት ነው። እና ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።